በጣም አመሰግናለሁ አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል የማዕከላዊ ኮማንድ አባል። እንግዲህ ከረጅም ጊዜ በኋላ ተገናኝተናል። ድርጅት መስርታችሁ ከብዙ ውጣ ውረድ በኋላ ዛሬ ስላገኘው በአንከር ሚዲያ ታዳሚዎች ስም ከልብ ነው የማመሰግነው አስረስ። አመሰግናለሁ። እንግዲህ ከየት እንደምጀምር አላቅም። በቅድሚያ እንኳን ደስ አላችሁ። የአማራ ፋኖ ብሔራዊ ኃይልን መስርታችሁ ነው ለአማራ ሕዝብ ድርጅት አቋቁማችሁ አሁን ትግሉን በተለየ ምዕራፍ ውስጥ ይዛችሁ የመጣችሁትና በቅድሚያ እስቲ ስለ ምስረታው ባጭሩ እንዴት እንደነበረ የተመለከትናቸው ቪዲዮዎች አሉ። እሱ ላይ ወደ ኋላ እመጣለሁ። ግን ምስረታው እንዴት ነበረ? እንግዲህ እንደሚታወቀው የድርጅትና የአንድነት ጉዳይ የረጅም ጊዜ አጀንዳ ነው የነበረ። ብዙ ውጣ ውረድ ታልፎበት ድርጅት ማቆም ተችሏል። አሁንም የሚቀሩ አንዳንድ ስራዎች አሉ። ድርጅት እንግዲህ በራሱ ድርጅት መፈጠሩም ግብ አይደለም፣ ግብህን የምታስፈጽምበት መሳሪያ ነው ተቋሙ። ያንን መሳሪያነቱን በአግባቡ ያገለግል ዘንድ የቀሩ ስራዎችን በማጠናቀቅ ወደፊት ብዙ ነገሮችን ይኬድበታል ማለት ነው። እስካሁን በነበረው ሂደት በጣም ብዙ ተደክሞበት ብዙ ውጣ ውረድ ታይቶበት በተለይ ደግሞ የአማራ ፋኖ በጎጃም ኢኒሼቲቭንም በመውሰድ ብዙ ድካምም የደከመበት ስራ ነው የነበረው። እንግዲህ በሂደት የምናያቸው ይሆናሉ ቀሪዎችም ዝርዝር ጉዳዮች። አርበኛ አስረስ ምናልባት 13 የኮማንድ ማዕከላዊ ኮማንድ አባላትን በመሰየም ነው የአማራ ፋኖ ብሔራዊ ኃይል የተመሰረተው። እንግዲህ ከብዙ ሰዎች አስተያየትም ድርጅቱ ከተመሰረተ በኋላ ከተላለፉ የተለያዩ ሰዎች አስተያየት እንደሰማሁትም ለምን 13 አባላት ያሉት አንድ ማዕከላዊ ኮማንድ የተቋቋመበትን ምክንያት እንዲሁ በጥያቄ መልክም ያነሳሉ። ምናልባት አንድ መሪ አንድ መንበር ለማውጣት ስላልተስማሙ ነው። አሁንም ችግር አለ። በእንደዚህ በቡድን አመራርነት የመጡት ውስጣቸው ብዙ ልዩነት ስላለ ለጊዜው እንደ አንድ መፍትሄ በዚህ መልኩ ድርጅቱ ማዋቀር ስለፈለጉ ነው። ስለዚህ ገና ያልተፈቱ ብዙ ችግሮች ወደፊት ይጠብቋቸዋል በሚልም ያነሳሉ። ለምን 13 አባላት ያሉት ኮማንድ ኃይል ወይም ደግሞ አባላት በመመስረት ድርጅቱን ይዛችሁ መጣችሁ? እንግዲህ ላነሳው ጥያቄ መልሱ የተሰጠው መግለጫ ላይ በግልጽ ተቀምጠዋል። ተቋም ሲሆን መሪ ያስፈልገዋል፣ ስራ አስፈጻሚ ያስፈልገዋል፣ ሌሎች አደረጃጀቶች ምክር ቤትና ሌሎችንም ጨምሮ ያስፈልጉታል። ያንን ቅርጽ የያዘ ተቋም ለመስራት የሚያበቃ አስቻይ ሁኔታ አልተፈጠረም በብዙ ምክንያቶች። ስለዚህ ያንን ተክቶ የሚሰራ ሴንትራል ኮማንድ የአራቱ ድርጅቶች የተስማሙበት ሴንትራል ኮማንድ ነው የተቋቋመው። ቀሪ ስራዎች አሉም ይኖራሉ ያልኩ ለዛ ነው ተቀምጧል። በቀረበው መግለጫ ላይ የፖሊት ቢሮና ስራ አስፈጻሚ የሚሰራውን ስራ እየሰራ ድርጅቱን በሁለት እግሩ እስኪቆም ድረስ የሚኖሩትን ስራዎች የሚያስተባብር ኮማንድ ተቋቁሟል። የኃላፊነት ነው ለኮማንዱ የተሰጠው ማለት ነው። ቀሪ ስራዎችም ያልኩ እንደተባለው የመሪውን ጨምሮ የሌሎች የስራ ምደቦችና ጠቅላላ መዋቅራዊ ስራዎችን የመስራት ስራዎች በጣም በርካታ የሚሰሩ ስራዎች ገና የቀሩ ስራዎች ስላሉ ወደፊት የምናያቸው ነው የሚሆነው። ምክንያቱ ግን እዛው የተቀመጠ ነገር አለ። አስቻይ ሁኔታ ስላልነበረ ጥንቅቅ አድርጎ ለመጨረስ የሚያበቃ አስቻይ ሁኔታ ባለመኖሩ ምክንያት ለጊዜው ለተወሰነ ጊዜ ብቻ በኮማንድ እንዲመራ ነገር ግን አጭር ጊዜ ውስጥ በሚኖሩት ጊዜ ሙሉ ቁመናውን ሙሉ የስራ አስፈጻሚ መዋቅሩን እንደሚያዋቅር ነው የተቀመጠው። በአጠቃላይ በመግለጫው የሰፈረው ነገር ነው። ሌላ የተለየ ዝርዝር የሚቀረው ነገር የለውም። እንግዲህ ይሄ የአማራ ፋኖ ብሔራዊ ኃይል ምናልባት ፖለቲካዊ ውህደት የወታደራዊ እዙም ከአንድ መዋቅር የሚመነጭ ወይም ደግሞ ከአንድ መዋቅር የሚታዘዝ ነው ማለት ነው። ከዚህ በኋላ የሚኖሩ አራቱ አደረጃጀቶች በአራቱ ቀጠናዎች ያሉት የራሳቸውን ህልውና አክስመው ነው በዚህ በአዲሱ ድርጅት ስር የሚታቀፉት። ምንድን ነው መዋቅሩ ምን ሊመስል ይችላል? ደንቡ ላይ የተቀመጡ ስምምነት የተደረሰባቸው ነገሮች አሉ። ለህዝብ ይፋ ያደረግነው አንድ ድርጅት መመስረት እንዳለብን ስያሜውን ጨምሮ የተስማማንባቸውን ነገሮች ነው። ዝርዝር ጉዳዮች አሁን ያነሳቸውን የድርጅቶቹ ስለዚህ አሁን ያነሳልኝን የመስራች ድርጅቶቹ ጣፋንታን በተመለከተ የሰራዊቱን ውህደት በተመለከተ በጣም ብዙ ዲቴል ጉዳዮች ውይይት እየተደረገባቸው ስለሆነ በዚህ ውይይት መሰረት አራቱም መስራች ድርጅቶች የየራሳቸው እንግዲህ እንደሚታወቀው ስራ አስፈጻሚ ያላቸው ሙሉ ድርጅታዊ ቁመና ያላቸው ድርጅቶች ናቸው የሚዋሃዱት። ስለዚህ እነኚህ አራቱ መስራች ድርጅቶች በየስራ አስፈጻሚዎቻቸው አስወስነው በአጠቃላይ የጋራ ስምምነት ተደርሶበት ምን ይሆናል ስያሜው፣ በምን አግባብ ይከናወናል፣ ክፍለ ጦሮቹ እንዴት ይደራጃሉ፣ እዞቹ እንዴት ይደራጃሉ፣ እንዴት ኮማንድ ይደረጋል የሚሉ ብዙ በጣም በርካታ ስራዎች በርካታ መመሪያዎች ጋይድላይኖች ሁሉ ያስፈልጋሉ። እነሱ እየተሰሩ ነው። ስለዚህ በተደረሰበት ደረጃ በአጠቃላይ ለህዝብ ይፋ እየተደረጉ ይቀጥላሉ ማለት ነው። ያለቀላቸው ስራዎች ስላልሆኑ ብዬ ነው። እንግዲህ አስረስ ምናልባት የአማራ ፋኖ ህዝባዊ ድርጅት እነሱንም በተመለከተ በመግለጫችሁ ያደረጋችሁ ጥሪ ያለ እነሱም እንኳን ደስ አላችሁ ብለው ምላሽ የሰጡበት ሁኔታ ነው ያለው።
ምን ልናይ እንችላለን? ከነሱ ጋር የሚኖር ግንኙነት አለ? በእቅድ ደረጃ ያዛችሁት ወይም ደግሞ ነገ ከነገ ወዲያ ልታከናውኑ የምትችሉት ነገር አለ? እኛ እንግዲህ በመግለጫው ላይ እንደተቀመጠው ሁሉንም የፋኖ አደረጃጀቶች ለአንድነት በተለይም ደግሞ በዋናነት የሚያስፈልገው ሁሉም አፈሙዞች ወደ ጠላት መዞር እንዳለባቸው፣ ወደ መደበኛ ጠላት መዞር እንዳለባቸው የጋራ እምነታችን ነው። በጉዳዩም ላይ በደንብ በስርዓት ተወያይተንበት የደረስንበት ድምዳሜ ነው። በሁሉም ቀጠናዎች ላይ የጎንዮሽ ትንኮሳዎች እንዳይኖሩ፣ ወገን ከወገን እንዳይታኮስ እና ኃይል በዛ መንገድ እንዳይባክን ያለብንን ታሪካዊ ኃላፊነት እንድንወጣ ቃል ገብተናል። ከዛ ባለፈ ግን ይሄ ነገር ደግሞ የበለጠ የጋራ መተማመን ፈጥሮ በጋራ መስራት እንድንችልም ጭምር ስራዎችን ወደፊት እየተሰሩ ነው የሚቀጥሉት። ያው ሁሉም ነገር በአንድ ቀን በአንድ ሳምንት የሚጠናቀቅ አይደለም። የራሱ የሚወስደው ጊዜ ይኖረዋል። አጠቃላይ ኮሚትመንቱ አለ። ምን ይሆናል፣ ከማን ጋር ምን ይደረጋል የሚለውን እንግዲህ በስራ ሲገለጥ ብናየው ነው የሚሻለው። ፍላጎቱና ኮሚትመንቱ ግን አለ። በአማራ ጉዳይ በአማራ ኮዝ የሚታገል ፋኖ የጠራውን ድርጅት ብቻ ሳይሆን ሌሎችም ጭምር የትኛውም በአንድ ማዕቀፍ በአንድ የጠገግ ስር እንዲመራ አንድ የፖለቲካና ወታደራዊ የኃይል ማዕከል ብቻ እንዲሆን ታሳቢ ያደረገ ስራዎችን እየሰራን ነው። ቀላል አይደለም ጉዳዩ። የኛም የፈጀው ጊዜ የሚታወቅ ነው። የሌላውም አጠቃላይ ከትግሉ ላይ ከሚወጣው ጉልበት ባልተናነሰ ሁኔታ እንዲህ አይነት ነገሮች በጣም ፈታኝ ጊዜ ፈታኝ ውጣ ውረድን እንግዲህ በጠላት መሀልም እያለፍን ብዙ ስራዎችን ለመራመድ ለመስራትና ለማሳካት ተሞክሯል። ይቀጥላል፣ ጥረታችን ይቀጥላል። በአጠቃላይ የፋኖ ኃይል በአንድ ፖለቲካዊና ወታደራዊ ማዕከል እንዲሆን የምንችለውን ጥረት ለማድረግ በዛ ውይይት የተሳተፍን ሁላችንም የተስማማንበት ጉዳይ ነው። እንግዲህ አስረስ ወደ ቋራው ቃል ኪዳን ልምጣ። በተለይ አንድ የተመለከትነው ቪዲዮ አለ። አንተና ምሬ ወዳጆ ያንን በረሃ ያንን ጋራ ሸንተረር ቋጥኙን እያቋረጣችሁ የምትሄዱበት እውነት ታሪካዊ ቪዲዮ ነው። ይሄ የተመለከተ ትውልድ መቼም ለኢትዮጵያ ነጻነት ለአማራ ሕዝብ ህልውና መረጋገጥ የተከፈለውን መስዋዕትነት በግልጽ የሚረዳበት ትልቅ ታሪክ ነው የሰራችሁትና እስቲ እንዴት ነበረ? ምሬ ወዳጆን ከወሎ፣ ዘመነ ካሴን ከጎጃም፣ ደሳለኝ ሳያሽብሸዋን ከሸዋ እንደዚሁም ሀብቴ ወልዴን ከጎንደር ይህን ሁሉ አቆራርጣችሁ ቋራ ላይ ተገናኝታችሁ የቋራ ቃል ኪዳን ብላችሁ መስርታችሁ ይህንን ታላቅ ዜና ለአማራ ህዝብ ስታበስሩ ብዙ ጣውረዶችን እንዳለፋችሁ እንገምታለን። እንደው አሁን ቁጭ ብለው ሲያስቡት ቀላል ሊመስል ይችላል። ዞር ብለው ወደኋላ ነገሮችን ስታስብ ያን ሁሉ ጣውረድ እንዴት ትገልጸዋለህ? እንደው ባጭሩ ብዙ እንግዲህ እንደዚህ አይነት ሂደቶች የቀን ተቀን እንቅስቃሴዎቻችን ናቸው። እንደ አጋጣሚ ሆኖ ብዙችን የተጓዡ ቡድን አካል የነበረ ግለሰብ በስልክ ካሜራው ያስቀረው ምስል እንደው ብዙ ትኩረት ስለሳብ እና በዛ መንገድ ተተርኮ ስለቀረበ ካልሆነ በስተቀር እንደዚህ አይነት እንቅስቃሴዎችና ጉዞዎች ሁልጊዜም የምናደርጋቸው ናቸው። እንደሚታወቀው የምንታገለው ኃይል በጣም ሞራል እና ህግ የማይገዛው ዓለም አቀፍ የጦርነት ህግን የማይከተል ንጹሐንን የሚጨፈጭፍ እኛ እንኳን በተገኘንበትና በታየንበት አካባቢ ቁጭቱን ንጹሐን ላይ የሚወጣ አረመኔ አገዛዝ እንደመሆኑ መጠን በከፍተኛ ጥንቃቄ ጉዞ ለማድረግ ስለምንሞክር እንደዚህ አይነት አድካሚ ጉዞዎች ከመኖራቸው በስተቀር ኢፌክቲቭ ኮንትሮልም ስለሌለው አጠቃላይ በቀጠናው መሬት ላይ ባለው እንቅስቃሴ ሰራዊታችን የፋኖ ኃይል የተሻለ ብልጫ ስላለው የትኛውን ቦታ ከአንድ ቦታ አንድ ቦታ እንደው ለዚህ ለትልቅ ጉዳይ ስለተንቀሳቀስ ነው እንጂ ለሌሎች ሩቲን ለሆኑ ስራዎችም ወንዝ ተሻግረን ከአንድ ቦታ ወደ አንድ ቦታ ከአንድ ክፍለ ሀገር ወደ አንድ ክፍለ ሀገር ተንቀሳቅሰን ስራዎችን እንሰራለን። ሎጂስቲክስ ከአንድ ቦታ አንድ ቦታ እናንቀሳቅሳለን። ይሄ የተለመደ የዘወትር ተግባር ነው። ያን ያህልም የሚያስገርምም አይደለም። እንዳነሳው ያው እንደው በምስል ሲታይ ድካሙ ጉዞ የተለየ ነገር ካልፈጠረ በስተቀር በየዕለቱ ወጣቶች ልጆቻቸውን እየተው በሚረክቡበት ቀባሪ የሌላቸው አዛውንት ቤተሰቦቻቸውን ጥለው በሚወድቁበት ተጋድሎ ውስጥ የኛ ድካም የኛ ውጣ ውረድ ከምንም የሚቆጠር አይደለም። ተልኳችንም እሱ ስለሆነ የቆምንለት ዓላማም እሱ ስለሆነ በጣም ብዙ እንደ ህዝብም እንደ ሰራዊትም ዋጋ የሚከፈልበት ትግል ስለሆነ ምንም የተለየ ነገር ሊባል የሚችልም አይደለም። ነገም ይቀጥላል። እንደዚህ አይነት እንቅስቃሴዎች እስከምናሸንፍ ድረስ ማንኛውንም ዋጋ ከፍለን ይህንን እንቅስቃሴ እንቀጥልበታለን ማለት ነው። በአጠቃላይ የተለመደ ተግባር ነው። ያው አንዳንዱ ቦታ በተሽከርካሪ የምትንቀሳቀስበት በሞተር ሳይክሎች የምትንቀሳቀስበት እድል አለ። ምናልባት የድሮን ጥቃት ስጋት ካልሆነ በስተቀር ያን ያክል እንደው በእያንዳንዱ ቦታ በረሃ ብቻ አቆራርጠ የምትሄድበት ሁኔታ አይደለም ያለው። ሁሉም ወረዳዎች በሁሉም ቀጠናዎች ሰራዊታችን በተለይ ገጠር ላይ ሙሉ በሙሉ ኤፌክቲቭ ኮንትሮል ኑሮት እየተንቀሳቀሰ ስላለ በተሽከርካሪ የምንንቀሳቀስበት እድልም አልፎ አልፎ አለ። የሆነ ሆኖ ግን ከዚህም የከፋ ነገርም ቢመጣ ከዚህም በላይ ዋጋ የሚያስከፍል የሚያደክም ቢመጣ ህይወታችንንም ጭምር ለአማራ ህዝብ ለመስጠት የወጣን እንደመሆናችን መጠን በተለይ ደግሞ የምንመራው
ሰራዊት ትልቅ አደራ በየቀኑ ዋጋ የሚከፈልበት እንደመሆኑ መጠን ይህንንና መሰል አድካሚ ጉዞዎችን በማድረግና አድካሚ እንቅስቃሴዎችን በማድረግ ያሰብነውን ነገር ለማሳካት የምናደርገው ጥረት ይቀጥላል ማለት ነው። በአገዛዙ በኩል በተለይ ባለፉት 1 ወር 3-4 ሳምንታት አካባቢ በፋኖ ላይ መጠነ ሰፊ ድል አግኝተናል፣ ፋኖን በታትነነዋል እየተባለ በሚገለጽበት አብዛኛውን የአማራ ክልል ተቆጣጥረናል፣ ከዚህ በኋላ በፋኖ በኩል የሚመጣ ስጋት የለም፣ ያው ጽንፈኛ እያለ የሚጠቀመውን ቃል እዚህ ላይ ስላልጠቀስኩት ነው፣ ጽንፈኛ ከዚህ በኋላ የአማራ ክልል ስጋት አይሆንም እየተባለ በሚገለጽበት ሰዓት አራቱ አመራሮች ከያሉበት ተነስተው ይህንን የአማራ ክልልን ጋራ ሸንተረር አቆራርጠው ቋራ ላይ ሲገናኙ የታለ ታዲያ መንግስት? በዚህ ደረጃ በአይኑ ስር ይሄ ሁሉ ታሪክ ሲሰራ እውነት የአማራ ክልልን ከተቆጣጠረ ይሄ ታሪክ እንዴት ሊፈጸም ቻለ? እነዚህ አመራሮች መቼም ከሰማይ ላይ በፓራሹት ወርደው አይደለም ቋራ የተገናኙት፣ በተለያዩ የአማራ መልክዓ ምድሮች አቆራርጠው ነው ቋራ የደረሱትና እንደው የራሳቸውን ፕሮፓጋንዳ የመታ ታሪካዊ ክስተት ነው ማለት አንችልም። አሁን ምንድነው መሰለ ሚዲያ ላይ ላላችሁ ሰዎች እና ሚዲያ ላይ ትግሉ እንደሚከታተል ህዝብ ጠላት ከፍተኛ የሆነ የፕሮፓጋንዳ ብልጫ ከፍተኛ ገንዘብ ለጦርነቱ ከሚያወጣው በጀት ባልተናነሰው ሁኔታ ለፕሮፓጋንዳው በጀት አውጥቶ ስለሚሰራበት ጽንፈኛው አቅም የለውም ተቆጣጥረነዋል ይዘነዋል ብሎ ስላወራ እሱ ነገር እንደው የማህበረሰቡን ጆሮ ለመቀማት ያደረገው ጥረት ውጤት ካልሆነ በስተቀር በተጨባጭ መሬት ላይ እንደሌሉ እኮ እኛ ስለምናውቀው ለእኛ ምንም አስገራሚ ነገር አይደለም። በነገራችን ላይ እንዳልኩ የድሮን ጥቃት ስጋት ካልሆነ በስተቀር በ100 ኪሎ ሜትሮች 200-300 ኪሎ ሜትሮች በተሽከርካሪ የምንንቀሳቀስበት ቀጠና አለ። ጎጃም ውስጥ ለምሳሌ እንደዛ የምንንቀሳቀስበት ቀጠና አለ። አንዳንዱን በስጋቱ ምክንያት የምንሄድበት፣ አንዳንዱም ደግሞ ሰዓት መርጠን የምንንቀሳቀስበት ሁኔታ ስላለ ምንም አስገራሚ ነገር አይደለም። አማራ ክልል የሚባለው ቀጠና ውስጥ ገጠር ውስጥ ጠላት ምንም አይነት እንቅስቃሴ የለውም። ለአብነቱ ነገር በዛሬ ዕለት ባህር ዳር ዙሪያ ብሬን፣ ሌሎች የቡድን መሳሪያዎች፣ በርካታ የነፍስ ወከፍ መሳሪያዎች በምርኮ የተገኙበት ውጊያ ተደርጓል። ከባህር ዳር 7 ኪሎ ሜትር ርቀት ውስጥ ማለት ነው። ትናንትና አዊ ዞን አዲስ ቅዳም ከተማ ከፍተኛ ውጊያ ተደርጓል። ቲሊሊ ከተማ ከፍተኛ ውጊያ ተደርጓል። ከከተሞች አሁንም ባንዳዎችን የማውጣት የጠላት ደህንነት ሰዎችን የመያዝ ኒውትራላይዝ የማድረግ ስራ በከፍተኛ ሁኔታ እየተሰራ ነው ያለው። በእያንዳንዱ መንገዳችንና ጉዟችን ልጆችን እያገኘን ቡና እየጠጣን ሰራዊቱን እያበረታታን ህዝቡን አይዟችሁ እያልን የመጣ ነው። ጠላት እኛ ከምንንቀሳቀስበት በጣም በብዙ ኪሎ ሜትሮች ርቀት ላይ ነው ሰፍሮ የሚገኘውና ይሄ በራሱ ለእኛ ምንም የተለመደ ስራችን ነው እንዳነሳውልህ። ነገር ግን ለአድማጭ መገንዘብ ያለበት ነገር ከዚህ በፊትም ሌሎች የዓለም አቀፍ ሚዲያ ተቋማትም እንዳረጋገጡት የአብይ አህመድ አገዛዝ አማራ ክልል ውስጥ መንግስት መሆን አይችልም። ኦልሬዲ ያበቃ ያለቀ ጉዳይ ነው። የቀረው የፋኖ ኃይል መንግስት የሚሆንበትን ጊዜ ማፍጠሩ ብቻ ካልሆነ በስተቀር ፕሮፓጋንዳ ማሽኑ የሚያስወራው ነገር ነጭ ውሸት እንደሆነ ከበቂ በላይ ማረጋገጫ አለ። ነገም ደግሞ ከዚህ የበለጠ እንቅስቃሴ ተደርጎ ከዚህ የበለጠ ስራ ሰርተን ያ የሚነገረው ፕሮፓጋንዳ ሀሰት መሆኑን በተግባር በንግግር ሳይሆን በሚዲያ ሳይሆን በተግባር የምናረጋግጥበት ነው። እንዳነሳው ከአራቱም አቅጣጫ ወደ ፈለግንበት ቦታ ተንቀሳቅሰን የፈለግንበት ቦታ ደርሰን ስራዎችን ሰርተን መመለሳችን አገዛዙ የሚያወራው ተረትና ነጭ ውሸት ምን ያክል እንደሆነ በደንብ መረዳት የሚቻልበት ድባብ ነው የሰሞኑ ነገር። እንግዲህ አርበኛ አስረስ እንደ ወደ አማራ ፋኖ ብሔራዊ ኃይል ልመለስና እንግዲህ የፋኖ ኃይል መዋቅር የለውም፣ የተበታተነ ነው፣ እንደ አንድ ድርጅት መቆም አይችልም፣ ምን እንደሚፈልጉ ምን እንደሚያስቡ ግልጽ የሆነ ማኒፌስቶም የላቸውም፣ ብዙ ነገር ሲባል ነበረም። ይሄ አሁን ይዛችሁ የመጣችሁት የአማራ ፋኖ ብሔራዊ ኃይል እነዚህን ጥያቄዎች ይመልሳል ብላችሁ ታምናላችሁ? እንደ አንድ ድርጅት ቆማችሁ ከዓለም አቀፉ ማህበረሰብም ከተለያዩ አካላትም ጋር ለመነጋገር በሚያስችል ቁመና ላይ ደርሰናል ብላችሁ ታምናላችሁ? ከድርጅቱ መምጣት ጋር ተያይዞ በትክክል ሀሳባችንንም ግልጽ አድርገናል። ፍሬም ተደርጎ የተቀመጡ ነገሮች አሉ። እንግዲህ እንደምታውቀው ማኒፌስቶ የምትለው ነገር የገጽ የምናምን ብዛት የወረቀት ብዛት ምናምን አይደለም ነገሩ። አላማህን፣ ሀሳብህን፣ የመታገያ አጀንዳህን ለህዝብና ለታጋይ ሰራዊት ይፋ የምታደርግበት ነገር ነው። በተደጋጋሚ አንተ ጋር በነበረን ቃለ ምልልስ ሌሎች ሚዲያዎች ላይ እኔ ራሴ በተናገርኳቸው አብዛኞቹ ንግግሮች ያንን ሙሉ በሙሉ የሚተኩ ናቸው። ከሌሎች የኢትዮጵያ ኃይሎች ጋር መስራት እንደምንፈልግ በይፋ ተናግረናል። አላማችን ኢትዮጵያ ላይ ብሔራዊ ሽግግር፣ ብሔራዊ ውይይት ያለበት የሽግግር መንግስት፣ ሁሉንም የፖለቲካ ኃይሎች አቀፍ የሽግግር መንግስት እንዲኖር እንደምንፈልግ ሌሎች አማራ ጥያቄዎችንም የህልውና ጥያቄዎቻችንን በተመለከተ በዝርዝር ለመናገር ተሞክሯል። በተደጋጋሚ በሌሎች ወንድሞችም በእኔ በኩል ግልጽ ስናደርግ ቆይተናል። እሱም በመግለጫም ይፋ አድርገናል። እንደ ተቋም አለመመጣቱ፣ አንድ ላይ አለመመጣቱ እንደ አንድ ችግር በተደጋጋሚ በዲፕሎማሲ ማህበረሰብ በኩል በሚዲያዎችን በኩል ይነሳ ነበረ። አሁን ደግሞ ተቋም ሆነን ስለመጣን እነኚህን ጥያቄዎች በጋራ የምናቀርብበት ምቹ የሆነ መደራደር ስለተፈጠረ በዛ መንገድ ነገሮችን ማስኬድ ይቻላል። አንዳንዱ ሆን ብሎም ጭምር የፋኖን ትግል ዳውን ለማድረግ ኮዙን ላለመግዛት ወይም ደግሞ የተነሳንበትን ሀቀኛ አላማ ላለመቀበል ሆን ተብሎ የማጣጣል ነገር እንደረባሽ የማየት እንቅስቃሴ ነበር። ነገር ግን ያንን በስራችን አሸንፈነዋል። ያንን አስተሳሰብ በትግላችን አሸንፈነዋል። ያንን አስተሳሰብ 2 ዓመት ለሚጠጋ ጊዜ ውስጥ ይህንን ግዙፍ ሰራዊት ተቋቁመን ብቻ ሳይሆን ማርከን እየታጠቅን በደንብ እያፍረከረክን አሳይተናል። አጠቃላይ ድርጅታዊ ቁመና በማሳየት ፖለቲካና ኃይል
ማዕከል ለመፍጠር ባደረግነው ጥረት ትኩረት ለመሳብ ቀጠናው ላይም የተሻለ አማራጭ ያለው ለመታየት ከፍተኛ ጥረት ተደርጓል። የዛ ምልክቶች ያንን የሚያሳዩ ነገሮች አሁን በተጨባጭ እየተከሰቱ ነው ያሉት። ይሄ በድርጅታዊ መዋቅር በኩል ይፋ ሲደረግ በዛ ማዕቀፍ ወይ በዛ ፕላትፎርም በኩል ንግግሮችና ግንኙነቶች ሲደረጉ የበለጠ ውጤታማ እንደሚሆን ስለምናምንም ነው ድርጅት መፍጠሩም ማቆሙም አስፈላጊ ሆኖ ያገኘ ነው ማለት ነው። ስለዚህ ያንን ጥያቄ በጥሩ ሁኔታ ይመልሳል ብለን እናምናለን። እንግዲህ ያንን ተከትሎ ሰሞኑን ወደ ተከሰተው ጉዳይ ልምጣ። የአሜሪካን መንግስት በአዲስ አበባ በሚገኘው ኤምባሲ አማካኝነት መግለጫ ሰጥቷል። ከዚህ በፊት ራሳቸውን ፋኖ እያሉ የሚጠሩ በሚል አገላለጽ ነበረ። አሁን ግን በትክክል በስም ነው ተጠቅሶ ፋኖ ለትርጉም ያለው ተጨበጠ ዓላማ የመነጋገሪያ አጀንዳ ኖሮት እንዲመጣ ጥሪ የተደረገውና ይህ በራሱ አገላለጹ ለፋኖ ትግል እውቅና ያለመስጠትም ነገር አለበት በሚል ይገለጽ ነበረ። ለኦሮሞ ነጻነት ሰራዊትም ተመሳሳይ ጥሪ ተደርጓል። በሌላ በኩል በአማራ ህዝብ በድሮን እየተመታ ያለበትን ሁኔታ የአሜሪካ መንግስት እንዲቆም የጠየቀበት መግለጫ ኋላ ላይ ከአንድ ሰዓት በኋላ በወጣው ሌላ መግለጫ ይህ ሀሳብ ተቆርጦ ነው የወጣው። ለማንኛውም ለዚህ ምላሽ ሰጥታችኋል። እንደ አንድም ድርጅት ብዙ ነገሮችን ያነሳችሁበት ስለሆነ ዝርዝሩን ወደኋላ እመጣለሁ። እንደው የአሜሪካኑን መግለጫ እንዴት አያችሁት? የእናንተስ መግለጫ ከዚህ አንጻር ጠቅለል ባለመልኩ ምላሻችሁ ምን ይመስላል? አንዱ ትንሽ ግራ የሚያጋባው ነገር እኛንና የአብይ አህመድን አረመኔ አገዛዝ ባቻነት አይቶ ተመሳሳይ እንደው ምንም ውጊያ እያደረግን በተቃራኒ የተሰለፈ ኃይል ቢሆንም እንኳን እንደሚታወቀው እኛ የኢንተርናሽናል ሁማኒታሪያን ሎውን ዓለም አቀፍ የጦር ሕግን አክብረን በዛውም ህዝባችንን ከህልውና አደጋ ከጥፋት ለመከላከል የምንዋጋ እንደመሆናችን መጠን በአንጻሩ የአብይ አህመድ አገዛዝ ግን ከዓለም አቀፍ ተቋማትና ከዚህ በቀጠናው ላይ ከሚቀናጡ ኢመርጂንግ ፓወርስ በሚያገኘው ድጋፍ ህዝብ እየጨፈጨፈ ያለ አገዛዝ መሆኑን በአጠቃላይ በሽብር ላይ የተመሰረተ አገዛዝ መሆኑ እየታወቀ በአቻነትና በእኩልነት ጥሪም ትችትም መደረጉ ትንሽ ግራ የሚያጋባ ነገር ነው። ያም ሆኖ ግን ቢያንስ የአብይ አህመድ መንግስት በኋላ ለዲፕሎማቲክ ፐርፐዝ ተብሎ ቃሉ ቢቀየርም ቢያንስ የአብይ አህመድ አገዛዝ የራሱን ህዝብ በድሮን የሚጨፈጭፍ መሆኑ በሶስተኛ ወገኖች በዓለም አቀፍ ሰሚነት ባለው እንደ አሜሪካ ባለ ሀገር በኩል ይፋ መደረጉ በጣም ትልቅ ነገር ነው። ትልቅ በዲፕሎማሲ ደረጃ ትልቅ ነገር ተደርጎ የሚወሰድ ጉዳይ ነው። ተጨባጭ የትግል ዓላማ እንዳለን ኢንፎርማል በሆነ መንገድም ለሚመለከታቸው አካላት አስረድተናል። ፎርማሊም በሚዲያዎቻችን ተናግረናል። በየመድረኩ ህዝብና ሰራዊት በምንሰበስብበት ሰዓት የተናገርናቸው ንግግሮች የገለጽናቸው፣ በጽሁፍ የምናወጣቸው፣ በሶሻል ሚዲያም በሌላ መንገድ የምንናገራቸው ነገሮች ግልጽ ናቸው። ከዛም አልፎ የአማራ ህዝብ የህልውና አደጋ ውስጥ እንደገባ ግልጽ ነው። ይህንን የህልውና አደጋ ላይ የወደቀ ህዝብ ለመከላከል ውጊያ የምናደርግ መሆኑን የታወቀ ውሎ ያደረ ጉዳይ ነው። ነገር ግን ያንን ጉዳይ እውቅና ላለመስጠት ተጨባጭ የትግል ሀሳብ ይዛችሁ ነው የሚለውም በአንድ በኩል ትንሽ መስተካከል ያለበት ነገር እንደሆነ እንረዳለን። አጠቃላይ መግለጫው ላይ ያለኝ ምልከታ ይሁኑ በጥቅሉ በተሰጠው ምላሽ መሰረት ወደ ሰላማዊ ንግግርና ወደ ድርድር ወደ ሌሎች ጉዳዮች ለመምጣት አስቀድሞ መከናወን ያለባቸው ጉዳዮችን በዝርዝር በመግለጫው ላይ የተቀመጡት ናቸው ማለት ነው። ለአብነት በመከላከያ ሰራዊት ስም በክልሉ ተሰማርቶ ዝርፊያ እየፈጸመ ያለው፣ ጭፍጨፋ እየፈጸመ ያለው፣ የጦር ወንጀል እየፈጸመ ያለው ሰራዊት በህግ ከተፈቀደለት በአዋጅ ከተፈቀደለት እና ከተቋቋመበት ዓላማ ውጭ በሆነ ሁኔታ የራሱን ህዝብ እየጨፈጨፈ ያለ ሰራዊት ይህንን ጭፍጨፋውን አቁሞ ከእያንዳንዱ ከተማ እንዲነሳና ወደ መደበኛ ካምፑ እንዲመለስ አንዱ እንደ ቅድመ ሁኔታ ይቀርባል። ሌሎችም እዛ መግለጫው ላይ የተቀመጡት ቅድመ ሁኔታዎች ናቸው ማለት ነው። ፋኖ ብሎ ከመጥራትም ባለፈ እንግዲህ ወደፊት በአስተማማኝ ሁኔታ ነገሮች አሁን አንድም ሁለትም ሶስትም የሚባለው አደረጃጀት ጉዳይ አንድና ወጥ ባለመሆኑ ምክንያት በድርጅት ስም መጠራት ይገባዋል። የኛ የቤት ስራ ሆኖ በዛ ደረጃ ለመገለጽ በዛ ደረጃ ኢንጌጅ ለማድረግ እኛ የራሳችን የቤት ስራ መስራት ያለብን መሆኑ እንደተጠበቀ ሆኖ ነገር ግን የታወቀ ዓላማ ያለው ትግል እንደሚደረግና እያደረግን መሆኑን ይፋ ለማድረግ ተሞክሯል ማለት ነው። እንግዲህ አርበኛ አስረስ ቅድመ ሁኔታ እንበላቸው ፋኖስ ወደ ድርድር ለመግባት እየተንደረደረ መሆኑን የሚያመላክት ምላሽ ነው የሰጣችሁት ማለት እንችላለን? ቅድመ ሁኔታዎች ናቸው ወይስ አገዛዙ የምር ለሰላም ፍላጎት እንዳለው እንደው ለመፈተሽ የሰጣችሁት ምላሽ ነው? ምን እንበለው? ይህንን እንደ ቅድመ ሁኔታም የቀረቡትን ነገሮች አይተን ግልጽ እኮ ነው። የተጻፈበትም ቋንቋ ግልጽ ነው። በፕሪኮንዲሽን ደረጃ ለዛውም ደግሞ ቢያንስ እነኚህ ነገሮች መከናወን አለባቸው ተብሎ የተቀመጡ ነገሮች አሉና እነዛ ነገሮች ቅድመ ሁኔታዎች ናቸው። እነኚህ ከተፈጸሙ በኋላ ወደሚቀጥለው ፌዝ ወደሚቀጥለው ደረጃ እንመጣለን በሚል የተቀመጡ ናቸው። ያን ያክል በጣም ከኤምባሲው ካወጣው መግለጫ አንጻር ካየኸው የእኛ መግለጫ እንደውም በጣም ዘርዘር ተደርጎ ሙሉ ጉዳዮች የተዳሰሱበት ነው እና እዛው በዝርዝር የተቀመጠው ሀሳብ ነው። ሌላ የሚብራራም ምንም ነገር የለውም። ሊትራሊ ቅድመ ሁኔታዎች ናቸው እዛ የተቀመጡ። ቢያንስ እነኚህ ቅድመ ሁኔታዎች መከናወን መፈጸም አለባቸው።
ይህንን መፈጸም ደግሞ በዋነኛነት የአብይ አህመድ አገዛዝ ግዴታ ነው የሚሆነው። ይህንን የማይፈጽም ከሆነ ምን የሚደረግ ነገር በነገራችን ላይ ከዚህ በፊት የተናገርነውን በጣም እንደ ትልቅ ሽፈት ወይ ደግሞ ፖለቲካን እንዳለመረዳት ቆጥረው ብዙዎቹ የሚናገሩት ነገር አለ። ከእብድ ጋር ማን ይደራደራል የተባለው እኔ ከአብይ አህመድ በላይ እብድ ያለው የዚህ ሀገር የሚባል አለ ማለት አልችልም። ራሱ የአሜሪካ መንግስት በመሰከረው መሰረት የራሱን ህዝብ በድሮን የሚጨፈጭፍ መረዋለው ገዘዋለው የሚለውን ህዝብ እርስ በርስ ለማታኮስ ለማዋጋት ቀን ከሌት የሚሰራ በራሱ ላይ አንዱን አማጺ ስፖንሰር እያደረገ ሰዎች ከቦታ ቦታ እንዳይንቀሳቀሱ የሚያደርግ አረመኔ አገዛዝ ጋር ስለምንድን ነው እንዴት ነው የምትደራደረው በሚል ነበር በጊዜውም በደንብ ተብራርቶ ተቀምጦ የነበረውና አሁንም ያንን ኮሚትመንት እንደሌለው በእኛ በኩል ዝግጁም እንዳልሆነ ፎርዛት ማተር አብይ አህመድ ለዛ ነገርም ዝግጁም እንዳልሆነ እናውቃለን። እያወቅንም ጭምር ግን ለዓለም አቀፉ ማህበረሰብ መረዳት ስላለበት ጉዳዩን ማወቅ ስላለበት የእኛን ሪል ኢንቴንት ሀሳብ ማወቅ ስላለበት ነው በዛ ልክ ዘርዘር አድርጎ ለማቅረብ የተሞከረው። ከቅድመ ሁኔታዎቹ አንዱንም መፈጸም አይፈልግም። አብይ አህመድ መፈጸም የሚፈልገው በደላላ በሽማግሌ በቄስ በመነኩሴ እያንዳንዱን የፋኖ አመራር ታጋይ እያታለለ ከትግል ሜዳ ማራቅን ነው እንደ ፕሮጀክት አድርጎ ሊሰራበት ጥረት እያደረገ ያለው። በሱ መንገድ የሚሳካ አንዳችም ነገር የለም። ትግሉ ያው ተጠናክሮ ነው የሚቀጥለው። ነገር ግን ይህንን ትግል እየተመለከተ እየታዘበ ያለ የዓለም አቀፉ ማህበረሰብ ደግሞ እኛን ዓላማ መረዳትም ስላለበት ፍላጎታችንን ማወቅ ስላለበት ነው በዛ መንገድ ኮሚኒኬት የተደረገው እንጂ ከአገዛዙ የተለየ ነገር ጠብቀን ወይም የተለየ ሀሳብ ይመጣል ብለን ታሳቢ ተደርጎ አይደለም። በአሁን ባለበት ሁኔታም ነባራዊ ሁኔታዎች ያንን የሚያሳዩ አይደሉም። አሁንም ፉከራ ላይ ናቸው። አሁንም ዛቻ ላይ ናቸው። የሀገር ሀብት ሙሉ በሙሉ ለጦርነት እየዋሉ ህዝብ እየጨፈጨፉ ነው ዛሬም ድረስ እስካሁን ደቂቃ ድረስ ያሉት። በዛ ስራቸው ደግሞ እየተኮራሩበት በሚዲያዎቻቸው እየፎከሩ ጭምር ነው ያሉ። ስለዚህ እነኚህ ሰዎች የግለሰብ የሚመራው ቡድን ለዛ ነገር ዝግጁ ይሆናሉ ብለን አንገምትም፣ አንጠብቅም። ሀሳባችንን ግን በጉዳዩ ላይ ኮንሰርንድ ነን የሚሉ ፖለቲካ ኃይሎች እና ዓለም አቀፍ ተዋንያን ማወቅ ስላለባቸው ነው በዛ መንገድ ኮሚኒኬት ለማድረግ የሞከርነው። ምናልባት ከቅድመ ሁኔታዎቹ ተነስተው አንዳንድ አስተያየት የሰጡ ወገኖችንም እንዲሁ የእነሱን ሀሳብ እዚህ ለማጋራት ያን ነው። እንዳይበላ ግፋው እንዳያማጥራው አይነት ነገር ነው። አብይ አህመድ ሊቀበላቸው የማይችላቸውን ነገሮች ዘርዝሮ ፋኖ የመጣበት ምክንያት አንድም ለድርድር ጀርባ መስጠት ተገቢ አይደለም በሚል የዓለም አቀፉ ማህበረሰብ ትኩረት ለማግኘት በሚል እንጂ እውነት ለሰላም ቁርጠኛ ለመሆን እነዚህ ቅድመ ሁኔታዎች በጣም አሳሪ ናቸው፣ ፈጽሞ የአብይ አህመድ አገዛዝ ሊቀበላቸው የሚሞክራቸው አይደለም የሚል ነገር ይነሳል። በእርግጥ በዛ መንፈስ ነው እነዚህን ቅድመ ሁኔታዎች ያመጣችሁት? የተቀመጡት ቅድመ ሁኔታዎች ሊፈጸሙ የማይችሉ አይደለም። ፀሐይ በምስራቅ ሳይሆን በምዕራብ ትውጣ አላልንም፣ ወይም ሌላ ከተፈጥሮ ህግ ጋር የተቃረነ ጥያቄም አላቀረብንም፣ ወይም ሀገር ይፍረስ የሚል ጥያቄም አላቀረብንም። ያቀረብናቸው ጥያቄዎች ሙሉ በሙሉ ፖለቲካዊ ጥያቄዎች ናቸው። ፖለቲካዊ ኮሚትመንት ያለው አካል ያለው ግለሰብና ቡድን መፈጸም የሚችላቸው ናቸው። በተለይ ደግሞ አብይ አህመድ እዚህ ሀገር ላይ ፈላጭ ቆራጭ ሆኖ የሚታወቅ ነው። የፈለገውን ነገር በፈለገበት መንገድ የሚወስን ግለሰብ ነው። አብይ አህመድ ከመጣ ወዲህ እንግዲህ ኢትዮጵያ ውስጥ ስንት ክልሎች እንደተዋለዱ ታውቀው ነው መሳይ አንተም። ስንት ይሰራሉ የማይባሉ ህገወጥ ነገሮች እንኳን የሰራ ግለሰብ ነው። እኛ የጠየቅናቸውና እዛ የተቀመጡ ነገሮች ደግሞ ሁሉም ሊደረጉ የሚችሉ ፖለቲካዊ ኮሚትመንት ብቻ የሚፈልጉ ናቸው። ለምሳሌ በመከላከያ ሰራዊት ስም የተሰማራው ወራሪ ሰራዊት ከአማራ ክልል ማስወጣት ሊደረግ ሊፈጸም የሚችል ፖለቲካዊ ኮሚትመንት ብቻ የሚፈልግ የአብይ አህመድን ትዕዛዝ ብቻ የሚፈልግ ታይ እንደሆነ ይታወቃል። ሌሎቹም በዝርዝር የተቀመጡት ጉዳዮች እንደዛ ናቸው። ስለዚህ እንዳያማ ጥራው እንዳይበላ ግፋው በሚል እሳቤ የቀረቡ ሳይሆኑ ማድረግ የሚችላቸውን ነገሮች እንዲያደርግ ነው የቀረቡት። ነገር ግን ያደርጋል ብዬ አልጠብቅም። እኔ በግሌ እነኚህ ነገሮች ያደርጋል ብዬ አልጠብቅም። የማያደርገው ለምንድን ነው? ለሰላም የተዘጋጀ ግለሰብ ስላልሆነ፣ ለሰላም የተዘጋጀ አገዛዝ ስላልሆነ፣ ይልቁንም አሁንም ለሌላ ጦርነት ዙር ሌላ ስለ ድሮን ስለማምረት ተተኳሽ ስለማምረት በአጠቃላይ ስለ እልቂት ብቻ ቀን ከሌት የሚደግስ የሚያስብ ስትራቴጂ የሚያደርግ ግለሰብ በመሆኑ ምክንያት እነኚህ ነገሮች ይቀበላል ወይም የአማራ ህዝብ ሰላም፣ የአማራ ህዝብ ደህንነት፣ የኢትዮጵያ ደህንነት ህልውና አሳስቦት ያንን ግንዛቤ ውስጥ አስገብቶ የተለየ ነገር ይወስናል ብዬ የምጠብቀው ግለሰብ አይደለም። ነገር ግን የጠየቅናቸው ጥያቄዎች በሙሉ መፈጸም የሚችሉ በተጨባጭም ሊደረጉ የሚችሉ ጥያቄዎች ናቸው እንጂ የማይጨበጡ ወይም ከሆነ ነገር ጋር የተቃረኑ ህልሞች አይደሉም። እንግዲህ አርበኛ አስረስ እናንተ ይህንን የአማራ ፋኖ ብሔራዊ ኃይልን ይዛችሁ ስትመጡ በተጓዳኝ ከፋኖ ትግል እየሸሹ እየራቁ ወደ ብልጽግና የሚገቡ ሰዎች ቁጥር ደግሞ በየጊዜው የአገዛዙ ሚዲያዎች አጀንዳ ሆነው ነበረ የሰነበቱት። ብዙ አመራሮች ተብለው የተገለጹ ወደ አገዛዙ መግባታቸውን አሳውቀዋል። ወደ ሰላም ተመልሰዋል። ከዚህ በኋላ የፋኖ መዋቅር እየፈረሰ ነው ከሚል መገለጫ ጋር በሰፊው ሲነሳ ነበረ። እነማን ናቸው የገቡ ያሉት? እውነት ለመናገር ከዚህ አንጻር ፋኖ እየፈረሰ ነው እያለቀለት ነው ከሚለው ጋር በማያያዝ ነገ የምትሰጉት ነገር አለ? ጥሩ ጥያቄ ነው ያነሳው። አንድ የትግል ድርጅት ወይም አንድ ትግል መመዘን ያለበት ከሊደርሽፕ አንጻር ነው። ስትራቴጂክ ሊደርሽፕ የሚሰጠው አካል ማን ነው? የት ነው ያለው? እንግዲህ
ዝም ብሎ አይደለም የትግል እዚህ ዛሬ የደረስንበት ደረጃ የደረሰው ታስቦበት ዋጋ ተከፍሎበት ብዙ መስመሮች ተሰምረው ጣውረዶች ታይተው ነገ ምን እንደሚከሰት ታሳቢ አድርገን ከ3 ከ4 ዓመት በፊት ስትራቴጂዝ አድርገን ያመጣነው ትግል ነው። ሊደርሺፑ አሁንም አለ፣ ማዕከሉ አሁንም አለ። አንድም በግለሰብ ደረጃም ቢሆን በቡድን ደረጃም ቢሆን ይህንን ትግል ክዶ ወደ ጠላት ወገን እየተቀላቀለ የለም። ነገር ግን እንደምታውቀው የሶሻል ሚዲያ ዘመን ነው። ዛሬ በየእጃችን ስልኮች አሉ፣ በየስልኮቻችን ሚዲያዎች አሉ። በዚህ የሶሻል ሚዲያ እንቅስቃሴ ምክንያት ግለሰቦችን ዝነኛ የማድረግ የማጉላት ነገር ይኖራል እና አንዳንዶቹ አሁን ከድተው ገቡ ከተባሉት ልጆች መካከል አንዳንዶቹ በዚህ በሶሻል ሚዲያው ምክንያት ህዝብ ስላወቃቸው ካልሆነ በስተቀር በሊደርሺፕ ላይ ያላቸው ሚና ኢምንት ነው። በትግሉ ላይ ያላቸው ሚናም እዚህ ግባ የሚባል አይደለም። ያ ሲባል አንድም ሁለትም ሰው ከድቶ ወደ ጠላት መግባቱ አይጎዳንም እያልኩ አይደለም። እሱ የራሱ ጉዳት ይኖረዋል። ነገር ግን አፍረክርከነዋል፣ አሸንፈነዋል፣ ከፍለነዋል፣ ሰንጥቀነዋል በሚያስብ ደረጃ የሚገለጽ ግን አይደለም። ለአብነት አሁን ቢነሳ ደቡብ ጎንደር ቀጠና በአጠቃላይ ከፍተኛ ተጋድሎ የተደረገበት ቀጠና ነው። ጋይንት፣ ስማዳ፣ ሌሎችም ደራ፣ ሁሉም ቀጠናዎች እዛ አካባቢ ከመጀመሪያው ከጦርነቱ መፈንዳት ጊዜ ጀምሮ በርካታ ውጊያዎች የተደረጉበት፣ በርካታ የጠላት ኃይል የተደመሰሰበት፣ በርካታ የፋኖ ኃይልም ዋጋ የከፈለበት ትልቅ ተጋድሎ የተደረገበት ቀጠና ነው። አሁንም ያንን ተጋድሎ የሚያደርጉ ፋኖች፣ ያንን ተጋድሎ የሚያደርገው ሰራዊት በቦታው አለ። በቁጥር እንግዲህ አገዛዙ በሚያጋንነው ልክ ባይሆንም የተወሰኑ ልጆች ደግሞ እንዲህ ሚዲያ ያውቃቸው የነበሩ ከርተው አገዛዙን ተቀላቅለዋል። ይሄ በየትኛውም የትግል ሂደት ውስጥ ሊያጋጥም የሚችል ነገር ነው። ነገር ግን ምንም አይነት ሲግኒፊካንት ጉዳት እንደሌለው ግን መታወቅ ያለበት እንዳነሳሁልህ ሊደርሺፑ እስካለ ድረስ፣ ኮሩ እስካለ ድረስ፣ አስኳሉ እስካለ ድረስ በዛ መንገድ ትግሉ እየተመራ ይቀጥላል። በሌላ በኩል አንድ መታየት ያለበት ነገር እንደው ለንጽጽር መቅረብ አይገባውም። አንድም የፋኖ ኃይል ቢሆን በተለይ በመክዳት የነበረን ሪከርድ በጣም አናሳ ከመሆኑ ጋር በተያያዘ ላለፉት እንግዲህ በርካታ ወራት ወደ 2 ዓመት ለሚጠጋ ጊዜ በነበረው ተጋድሎ ውስጥ በዚህ ደረጃ ሰው ትግሉን ከድቶ ወይም ሸሽቶ ወደ ጠላት ካምፕ የተቀላቀለበት ባለመሆኑ ምክንያት ትንሽ ነገሩ አጀንዳ ሆነ እንጂ በዚህ ሳምንት ብቻ በጎጃም ቀጠና ከ200 በላይ የጠላት ኃይል ከነትጥቁ የወገንን ኃይል ተቀላቅሏል። በነገራችን ላይ ከ200 በላይ የጠላት ኃይል በራሱ ፈቃድ ሙሉ ትጥቁን እንደያዘ የወገንን ኃይል ተቀላቅሎ ነው ከመከላከያ ሰራዊት፣ ከአድማ ብተና፣ ከሚሊሻ በቀን በየቦታው በሁሉም አካባቢዎች በርካታ የጠላት ኃይል እየከዳ ወደኛ ይቀላቀላል። ነገር ግን ከፋኖ ወደ ጠላት መሄድ ካሁን ድረስ ያልነበረ በመሆኑ ምክንያት በሰው ላይ ግርታን ፈጥሯል። ጠላትም ያው ድልም ስለማያደርግ በእንደዚህ አይነት ነገሮችም ተጨባጭ ነገር ስለማያመጣ እነኝህን ትንንሽ ነገሮችን በማጉላት ሌላው ላይ ሽብር ለመፍጠር የስነ ልቦና ጨዋታ ለመጫወት ፕሮፓጋንዳ ጦርነቱን ለማጧጧፍ ተጠቅሞበት ካልሆነ በስተቀር ይህ ነው የሚባል ጉዳት የሚያመጣም ሲግኒፊካንት ነገርም አይደለም። ምናልባት ከእናንተ አመራር በቅርቡ ቃለመጠይቅ ያደረኩለት አርበኛ ዮሐንስ ንጉሱ የጠቀሰው ነገር አለ። አንዳንዶቹ ወደ ቤታቸው ነው የተመለሱት፣ ወደ እናት ቤታቸው ተመልሷል። በመጀመሪያውኑ ስለ ትግሉ የነበራቸው ቁመና የሚታወቅ ነው። ስለዚህ ተልኳቸውን መጨረሳቸው ወይም ደግሞ ከዚህ በኋላ አስፈላጊነታቸው ብዙም እንዳልሆነ ስለታመነበት ነው ወደ የእናት ቤታቸው የተመለሱት በሚልም የገለጸበት ሁኔታ አለ። ይህን እንዴት ታይዋል? እንግዲህ ምናልባት ወንድም ዮሐንስ ከኔ የተሻለ መረጃ በጥልቀት ሊኖረው ይችላል ስለ እያንዳንዱ ግለሰብ። እኔ እንዳነሳውልህ አስተያየት የሰጠው በአጠቃላይ ትግሉ ላይ በሚኖረው ተጽዕኖና አስተዋጽኦ እንጂ እነኚህ ከዱ የተባሉ ግለሰቦች እያንዳንዳቸው አስቀድሞም ወደ ትግሉ ሲቀላቀሉ የጠላትን ተልዕኮ ይዘው መጠው ሊሆን ይችላል። እሱ ላይ እርግጠኛ አይደለሁም፣ በቂ መረጃ የለኝም። ነገር ግን በለጠ ለጉዳዩ ቅርበት ሊኖረው ስለሚችል እሱ የሰጠውም አረዳድ ወይም እሱ የገለጸበት መንገድም ቀላል ሊሆን የሚችል አይደለም። ያው በባንዳነት የሚሰለፍ ሊገኝ ይችላል በጦርነት ሂደት ውስጥ በአንደኛው ወገን ያለ መስሎ ለሌላኛው ወገን መረጃ የሚሰጥ ወይም ለሌላኛው ወገን ስልታዊ ድጋፍ የሚያደርግ ሊኖር ስለሚችል እሱም በቀላል ግምት የሚሰጠው አስተያየት አይደለም። ወደ አጠቃላይ የምስራቅ አፍሪካ ያለውን ሁኔታ እንመልከት። ብዙ ነገሮች የተያዙ ናቸው። ጂኦፖለቲካው ቀጣይ ሊመጡ የሚችሉት ነገር አሰላለፉ፣ አሁን ፋኖ ከደረሰበት ቁመና ተነስቶ በዚህ የመጣ ባለው አጠቃላይ የምስራቅ አፍሪካ አዲስ አሰላለፍ ላይ ሚናውና አቅሙም ሊሆን ይችላል የሚለውን ከወዲሁ ማወያየት እንደጀመረ ነው መረዳት የቻልነውና እንዴት ይገለጻል? አሁን ኢትዮጵያና ኤርትራ ጦርነት ውስጥ ይገባሉ የሚልም ነገር በስፋት እየተነሳ ይገኛል። ህወሓት እንደዚሁ ከኤርትራ ጋር የተሰለፈ ነው። ብዙ ነገሮች ወደፊት እየመጡ ይገኛሉ። ፋኖም በተወሰነ ደረጃ ከሌሎች ኃይሎች ጋር እየተገናኘ ነው የሚልም ነገር አለ። በአጠቃላይ በሱዳን ያለውን ሁኔታ ስንመለከትም ከኢትዮጵያ ካለው አጠቃላይ ሁኔታ ጋርም በቀጥታ የሚገናኝ ነገር እንዳለ ነው የሚገለጸው። ብዙ ነገሮች ይነካካሉ፣ ይገናኛሉ። እንዴት ታየዋል አስረስ አጠቃላይ ምስራቅ አፍሪካ ላይ ያለውን ወቅታዊ ሁኔታ? አብይ አህመድ የሚባል ግለሰብ ወደ መሪነት ከመጣበት ጊዜ ጀምሮ የምስራቅ አፍሪካ ቀጠና ሙሉ በሙሉ ተቀይሯል። አንደኛው
ከዚህ በፊት በቀጠናው አንከር ስቴት የነበረችው ኢትዮጵያ ሚናዋን አጣ ሙሉ በሙሉ ወደ ረባሽነት ደረጃ ወርዳለች። በዚህ ምክንያት እንግዲህ እንደምታዘበው በጣም የረጅም ጊዜ ኢኮኖሚክ ኢንቴግሬሽን ሁሉ ለማድረግ ዝግጁ ናት የምትባለዋ ጅቡቲ ሳትቀር ፊቷን አዙራ ከኢትዮጵያ በተቃራኒ ከአብይ አህመድ በተቃራኒ የተሰለፈችበት ወቅት ነው ያለው። ሱዳን ውስጥ አብይ አህመድ ሁለቱን ተፋላሚ ኃይሎች አንደኛውን መርጦ አርኤስኤፍ የሚባለውን ቡድን መርጦ በአሶሳ በኩል ከፍተኛ እርዳታ እንደሚያደርግ የታወቀ ነገር ነው። ሌሎቹም በአጠቃላይ ሶማሌላንድ የፈጠረውን ነገር አንዴ ሶማሌላንድ ጋር ውይይት ማን ነው የባህር በር ለማግኘት በሚል ሶማሌላንድ እውቅና ሰጣለሁ በሚል ሌላ ጊዜ ደግሞ ያንን በመሻር ሲፈጥር የከረመው ትርምስ የሚታወቅ ነው። ከዚህ ሁሉ ትርምስ ጀርባ ያው ዩናይትድ አረብ ኤሚሬቶች አሉበት። በኤሚሬቶቹ ዶላር ወይም በእነሱ ገንዘብ እና ጉርሻ የእነሱን ተልዕኮ እየፈጸመ ነው ያለው አብይ አህመድ። በቀጠናው ያለውን ህዝብ በጦርነት በማተራመስ የእነሱን የወርቅ፣ የነዳጅ፣ የባህር በር ሌሎች ጂኦፖለቲካዊ ኢንተረስቶቻቸውን ለማሳካት በዋናነት ኤሚሬቶቹ የሚፈልጉትን ግብ ለማሳካት ያንን ተልዕኮ ለማስፈጸም ብቸኛ ተላላኪ ሆኖ በቀጠናው ትርምስ እየፈጠረ ያለ ግለሰብ ነው አብይ አህመድ። ከዚህ በተቃራኒ ይህ የጥፋት አዋጅ የታወጀበት በቀጠናው ያለው ህዝብ የሱዳንም፣ የኤርትራም፣ የኢትዮጵያም፣ የጅቡቲም ህዝብ ያለው ብቸኛ አማራጭ አብይ አህመድን የሚባል ግለሰብ በጋራ ታግሎ ማሸነፍ፣ በጋራ ታግሎ ይህንን ግለሰብ ከኢትዮጵያ መንግስት መንበር ላይ ማስወገድ ብቸኛ ምርጫ ነው ብዬ አስባለሁ። ትልቁ ኢሜጅና ስዕሌ ነው። በቀጠናው ያለውን ህዝብ ማጥፋት ይፈልጋል። ከፊሉን ቀጠና እንዳነሳውልህ ኤሚሬቶቹ ለኢኮኖሚ ጥቅም፣ ከፊሉን ደግሞ ለጂኦፖለቲካዊ ኢንተረስታቸው ብቻ በተለያየ ዓላማና ምክንያት የሚፈልጉትን ጦርነት የሚፈልጉት ሀገር ላይ እያደረጉ ነው ለማድረግ ነው አብይ አህመድን እየተጠቀሙ ያሉት። ስለዚህ በዚህ ቀጠና ያለው ህዝብ ሰላም የሚፈልገው ህዝብ ላለመጥፋት ሲል መተባበር፣ አንድ ላይ መቆም ያለበት ወቅት እንደሆነ እንረዳለን። በእኛ በኩል ያ ትብብር የአንድነት እንዲመጣ ከየትኛውም ሀገር ውስጥ ያሉ ኃይሎችም ሆነ በጎረቤት ያሉ ኃይሎች በጋራ በአብይ አህመድ ላይ እንድንሰለፍ ያ አይነት ፕላትፎርም እንዲኖር ስራዎች መሰራት እንዳለባቸው እናምንበታለን። አቅማችን በፈቀደ ሁኔታም ያንን ለመስራት ጥረቶች ይደረጋሉ። እንግዲህ አስረስ ኢትዮጵያ ውስጥ የተለያዩ ንቅናቄዎች እየተደረጉ ይገኛሉ። ሰሞኑን የኢትዮጵያ የጤና ባለሙያዎች እያደረጉ ያሉት የስራ ማቆም አድማ ያገዛዙን ወንበር የነቀነቀ ነው ማለት እንችላለን። እየተወሰደ ያለው እርምጃ ኃላፊነት በጎደለው መልኩ በየሆስፒታሉ እየተደረገ ያለው ኢሰብአዊ ድርጊትና ከሙያው ስነ ምግባር ውጭ እየተፈጸመ ያለው ነገር የኢትዮጵያን የጤና ደህንነት የበለጠ አደጋ ውስጥ እንደከተተው ነው እየተገለጸ ያለው። በአጠቃላይ ህብረተሰቡ ጥያቄ እያነሳ ነው። አሁን በጤና ባለሙያዎች የተጀመረ ነው። እምቢተኝነቱ ተጀምሯል። ሊያፍን በተለያየ መዋቅሩ ይህንን ሊያዳፍን እየሞከረ ያለበት ሁኔታም በስፋት እያየን ያለ ነው። እንዴት እየተከታተላችሁን ያላችሁት? ይህንን ንቅናቄ የሚያደርጉ አካላት የፖለቲካ ጥያቄ አይደለም፣ ይሄ የመብት ጥያቄ ነው፣ ከፖለቲካ ጋር እንዲገናኝ አንፈልግም ብለው ነው አስቀድመው ይህንን ገልጸው ወደ ንቅናቄው የገቡት። በእርግጥ ይህንን እንዴት እየተከታተላችሁ ነው እንደ አንድ የፋኖ ኃይል? እንግዲህ ምንድን ነው መሰለ ይህንን ነገር የፈጠረው ይህንን የኑሮ ውድነት ይህን አጠቃላይ የተፈጠረውን ትርምስ የፈጠረው አገዛዙ ነው። አገዛዙ ለምን ይህን ፈጠረ? ፖሊሲ በማከራየት አይኤምኤፍ እና ወርልድ ባንክ ሰረንደር በማድረጉ ምክንያት የተፈጠረ ኢኮኖሚ ግሽበት አለ። ሌሎችም ችግሮች አሉ። በዋናነት ህዝቡን ወይም ማህበረሰቡን ድሃውን መሰረት ያደረገ ኢኮኖሚ ፖሊሲ ወይም ሌሎች እንቅስቃሴዎች ሳይሆን የራሱን ስልጣን የሚያደላድል ለጀነራሎቹ ሀብት የሚያፈራ ለሚኒስትሮቹ የሚያበለጽግበትን አጠቃላይ አሰራር ህገወጥ አሰራር በመከተሉ ምክንያት ዜጎች የሚገባቸውን በሚገባቸው ሁኔታ እንዳያገኙ ምክንያት ሆኗል አገዛዙ ነው። ለዚህ ምክንያቱ እንደተባለው ጥያቄው የመብት ጥያቄ ነው። እኛ በተደጋጋሚ እንደምንለው የህዝብ የህልውና ጥያቄ አለበት ስንል በብዙ መንገዶች ሊገለጽ የሚችል ነገር ነው። እንግዲህ የህልውና ጥያቄ የሚባለው አንዱ መገለጫው አሁን የተነሳው ነገር ሊሆን ይችላል። ተገቢውን ክፍያ አለማግኘት፣ ተገቢውን ጥቅማ ጥቅም አለማግኘት፣ መራብ፣ መቸገር፣ በኑሮ ውድነት መጎሳቆልም አንዱ መገለጫው ሊሆን ይችላል። እኛ ጉዳዩን ያው ከባድ አውሎ ንፋስ እንኳን ቢነሳ ፋኖ ይሄን አደረገ፣ ጽንፈኛ ኃይል ይሄን አደረገ፣ በተላላኪ እንዲተደረገ የሚል ነገር ስለሚነሳ እኛ ሰበብ ላለመሆን ለጉዳዩ ሰበብ ላለመሆን በተለይ ደግሞ ይህንን ትግል እያደረጉ ያሉ ለመብታቸው እየተዋደቁ እየታሰሩ እየታፈኑ ያሉ ሐኪሞችና ሌሎች ወንድሞቻችን በእኛ ሰበብ ጉዳት እንዳይደርስባቸው እንደሚታወቀው እኛ ጠመንጃ አንስተን ከዋናው የአገዛዙ ዘበኛ ሆነው መከላከያ ሰራዊት ከሚባለው አካል ጋር ፍልሚያ እያደረግን ያለን እንደመሆናችን የኛ ቋንቋ ጥይት ነው፣ የኛ ቋንቋ ጠመንጃ ነው፣ ኃይል ነው ቋንቋችን። በዛ ቋንቋ መሰረት በዛ መሰረት እየተዳኘን በዛ መሰረት እየተዋጋን ነው ያለ ነው። ስለዚህ እኛን ሰበብ ተደርጎ እነሱ እንዲረሸኑ ወይም ደግሞ በዛ ምክንያት ሰለባ እንዲሆኑ ስለማንፈልግ ጉዳዩን በባለቤትነት ለመያዝ ብዙም አልቸኮልንም። ነገር ግን ክትትል እናደርጋለን። በጥንቃቄ የተከታተል ነው። አጠቃላይ የሚያመጣውን ፖለቲካዊ ውጤት እንከታተላለን። ድጋፍ በሚያስፈልግ ሰዓትም አስፈላጊውን ድጋፍ ለማድረግ ዝግጁ ነን። የዳቦም ጥያቄ የምንም ጥያቄ በአጠቃላይ የሚቀዳው ከፖለቲካ ብልሽቱ እንደመሆኑ መጠን የትኛውም ጥያቄ በይዘቱ ፖለቲካዊ እንደሆነ እረዳለሁ። እንግዲህ ስለዚህ አንዳንዶቹ ጉዳዩን ለመሸሽ ወይ ትብብር ላለማድረግ ወይ አብሮ ላለመስራት ወይ ደግሞ ፍርሃታቸውን ለመሸፈን ይሄ የፖለቲካ ጥያቄ ስላልሆነ ምንም አትበሉ የሚለውን ነገር
አልቀበለውም። በራሱ የፖለቲካ ጥያቄ ነው። ምክንያቱም ያገዛዙ ብልሽት፣ ያገዛዙ ፖሊሲ፣ ያገዛዙ መመሪያ፣ ያገዛዙ ደካማነት የፈጠረው ነገር ነው። ያ በራሱ ፖለቲካ ነው። ስለዚህ መነሻው ፖለቲካዊ ከሆነ ያንን መለወጥ ነው ብቸኛ መፍትሄው። ነገር ግን ሁሉም የራሱን የትግል ስልት ነው ሊከተል የሚችለው። እንደተባለው ከዚህ በፊት እንደዚህ የሰላማዊ እንቅስቃሴዎች፣ የአመፅ እንቅስቃሴዎች ይህንን የትግል ወልደውታል። የትግሉ ደግሞ እንደዚህ አይነት እንቅስቃሴዎችን መደገፍ አለበት በልኩ። ከዚህ በፊትም እንደተናገር ነው በትጥቅ ትግል በህዝባዊ ቢተኝነት የሚታጀብ የትጥቅ ትግል ነው የሚደረገው። ነገሮች ወደዛ አድገው በአጭር ጊዜ ለውጥ እንዲመጣ እንፈልጋለን። በአጠቃላይ የሐኪሞቹ እንቅስቃሴም ከዚህ አኳያ ነው መታየት ያለበት። ምናልባት የእናንተን የትጥቅ ትግል ቀድሞ ይሄ ሰላማዊ እምቢተኝነቱ አገዛዙን ሊጥል ይችላል ተብሎም በአንዳንድ ወገኖች እየተገለጸ ነው። እናንተ አረፈዳችሁ። ያው ያረፈዳችሁበት ምክንያት የተለያየ ቢሆንም ፋኖች ሲያረፍዱ ጊዜ ህዝባዊ እምቢተኝነቱ ቀድሞ አገዛዙን ሊጥል ይችላል የሚልም አስተያየት እየተሰጠ ነው። እዚህ ላይ አስተያየት ምንድን ነው? አይ እንግዲህ ለማርፈድ የተቀጠረ ሰዓት መኖር አለበት እና የቀጠረው ሰዓት ሳይደርሱ ነው ሊሆን ይችላል። አረፈዳችሁ ለማለት ትንሽ እርሊ እንዳይሆን እሰጋለሁ። በእኔ በኩል የምንታገለው ነገር የምንለውጠው ነገር ብዙ ነው። ምሳሌ በዚህ ትግል ውስጥ በአሸናፊነታችን የምንለውጣቸው ነገሮች በጣም ብዙ ነገሮች ናቸው እና ያንን ታሳቢ ያደረገ ነገር መኖር አለበት። ክትትል እናደርጋለን፣ ትብብር እናደርጋለን ያልኩም ቀደም ለዛ ነው። ማንም ፖለቲካዊ ጉልበት ኑሮት ስራ መስራት ችሎ አገዛዙን የሚለውጥ ነገር ማድረግ ችሎ ከመጣ በእኛ በኩል ከማንም ጋር ተባብረን ለመስራት ዝግጁ ነን። ትግሉም ሆነ ሀገሩ የብቻችን ነው፣ ለብቻችን ተለክቶ የተሰጠን ነው ብለን አናምንም ፎርዛት ማተር። ስለዚህ በዋናነት የምንፈልገው እኛ ለተቀደሰ ዓላማ ለትግል የተነሳ ኃይል ይህንን እንቅስቃሴ የሚመራ ካለ እሱ ጋር ለመስራትም ዝግጁ ነው። በብቸኝነት እኛ ብቻ ነን የምንታገለው፣ በብቸኝነት እኛ ብቻ ነን የምናሸንፈው የሚባልም ነገር አይኖርም። የህዝብ ትግል ስለሆነ የምንመራው ነው። በመጨረሻ ምን እንጠብቅ እንግዲህ በቀጣይ አዲስ የትግል ምዕራፍ አዲስ ጉልበት ኃይል ጨምራችሁ ነው የምትመጡት። በተባበረ ኃይል ድምፅ እና ወታደራዊ አሰላለፍ እንግዲህ በቀጣይ የተለያዩ እንቅስቃሴዎች እንደምታደርጉ ነው እየተጠበቀ ያለውና እንደው ባጭሩ ከመልእክት ጋር ነው ምን እንጠብቅ? በቀጣይ እንግዲህ ድሎች ይኖራሉ፣ ወታደራዊ ድሎች ይኖራሉ፣ ፖለቲካዊ ስራዎች ተጠናክረው ይቀጥላሉ። እንደ ከዚህ በፊት እንደው ትናንሽ ሳይሆን ጠንከር ያሉ ስትራቴጂካዊ ድሎች ወደፊት ይኖራሉ። ሁሉም እነኚህ ድሎች የሚመጡት ደግሞ ዝም ብሎ በስራ ነው፣ በመስዋዕትነት ነው፣ ራስን ለስራ በመስጠት ነው። ለዛ ዝግጁ መሆን አለበት። በአጠቃላይ ድሎችን ነው መጠበቅ ያለበት። አድማጭ በጣም ነው የማመሰግነው። አርበኛ አስረስ ማረ ዳምጤ የአማራ ፋኖ ብሔራዊ ኃይል ማዕከላዊ ኮማንድ አባል፣ ጊዜ ይስጥልኝ። መልካም ቀን። አመሰግናለሁ።